ዳጣ በገዛ እህቷ በአቤጌል ያበደችበትና ያፈረችበት ቀን ደረሰ። የኤቢ ፍቅረኛ በስተመጨረሻ ወደ ደረጀና ማርታ ቤት መጣና ስልኩ ላይ የነበረውን ፋይሎች በሙሉ የኤቢን ውርደትና ቅሌት የሚያሳይ ጉድ ሚስጥሯን አምጥቶ በተነላት። ወይዘሮ ማርታ ስልኩን ተቀበለችና ታየች። በኋላ ይሄንማ ማመን አልችልም፣ የኔ ልጅ አቤጌል እኮ እጅግ በጣም ጥበበኛና ጉደኛ ሰው ናት። ሀይ እርሶ ሴትዮ፣ እኔ ሌላ ችግር ከመፈጠሩና ሌላ ነገር ከመድረሳችን በፊት አቤጌል የኔ ብቻና ብቻ ናት። እኔ እኮ ከትምህርት ቤት ጀምሬ የማፈቅራትና የመወዳት እንዲሁም ደግሞ ቃል ገብታለኝ ከሷ ጋር ብዙ ነገር አድርገናል። ስለዚህ ይህን ምስጢር ማየት ትችላላችሁ እንዴ ብሎ ሲል ምስጢሮቹን በሙሉ ለአቶ ደረጀ ሲያሳየው ደግሞ ጣቱን ቀሰረና እርግጠኛ ነህ እንዴ? ምን ነው በልጅህ እርግጠኛ አትሆንም እንዴ? ነው የአቤጌል ተመሳሳይ መንታ ልጅ አለህ እንዴ? አቤጌል ደረጀ ጋራ እጅግ በጣም ብዙ ጊዜያቶችን አሳልፈናል። ስለዚህ ማንም የፈለገውን ነገር ቢል መጀመሪያ ልጃችን ምን አደረገች፣ ምን ሰራች የሚለውን መረዳት መቻል አለባችሁ ብሎ ተናገረ። ዳጣ ልትደባደብና የእህቷን ደም ልትመልስ ከምጥንና ከውሃ ጋር ሰቅስቀው እጃቸውን ሲሄዱ ዳጣ አንቺ ምንም የምታውቂው ነገር የለም፣ ስለ አቤጌል እውነታውን ካወቅሽ እዛ ቤት እንድገባ ጠይቂልኝ አለ። ችግር የለውም፣ አባዬም በጣም ጥሩ ሰው ነው፣ እትዬም ደግሞ አንገብጋቢና ለእኛ ቤት የሚጠቅም ማስረጃና ፋይል ይዘህ ከመጣህ በደስታ ነው የምትቀበልህ። ስለዚህ አታስብ፣ እኔ እዛ ቤት እንድትገባ እረዳሃለሁ። አንተ ደግሞ ምጥንና ውሃ እኔ ጀግናና ጎበዝ እንደሆንኩ ነው የሚያስቡት። አሁን ይህን ስለት ቢላ አውጥተህ ልትወጋኝ ነው እንዴ? በፈጠረ እኔ በብዙ ነገር እክስሃለሁ። አንተ አሁን የሚጠበቅብህ ነገር መንገድህን ቀይሰህ ለመሮጥ ሞክር አለችው። እሺ አለና እሱ እንደተሸነፈ ዳጣ እንዳሸነፈች ተደርጎ መሮጥ ጀመረ። ከኋላ ደግሞ ምጥንና ውሃ ዳጣን እየተከታተሉ መሯሯጥ ጀመሩ። አያችሁ፣ እኔ ማንም ሰው አጠገቢ አይደርስም፣ እኔ እናንተ እህት እጅግ በጣም ጀግናና አንበሳ ነኝ ብላ ራሷን ከፍ 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 ማድረግ ጀመረች። ወይ ጉድ! ውሃና ምጥን በጣም ደስ አላቸውና አንቺ እኮ ትለያለሽ ዳጣ፣ አይኔ ጀግና፣ የእህታችንን ደም መለስንላት አይደል እያሉ እሷን ጀግና ጀግና ማለት ጀመሩ ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። ዳጣ በመጨረሻ ለአቤጌል እህቷ ስትል ልትደባደብና ልትዋቀጥ ስትል እሱም ደግሞ ሲያፈጥባት እባክህ ምን ሆነሃል? ተረዳኝ እንጂ እንዴት ጥላህ ትሄዳለህ? አለችና ስታፈጠበት እሱም እየበረረ ሄደ። ኤቢ ፍቅሬን መቀበል አለብሽ፣ እኔ ላንቺ ስል ብዙ ዋጋና መስዋዕትነት ከፍያለሁ፣ አይ የምትይ ከሆነ እደፋሻለሁ አለና ኤቢን በእርግጫ በጥፊ ሲላት ሄዳ ለጣለች። ከዛ ቤት ቆሳሰለችና ስትሄድ ወይዘሮ ማርታና ደረጀ ጨለሉና ማርቲ ተረጋጊ፣ አንዳንዴ ጥፋቶቻችን የኛም እንዳለበት ማሰብ አይክበድሽ፣ አቢጌል ምን አድርጋ ይሆን የሚለውን መረዳት መቻል አለብን። ይሄ ልጅ ደግሞ ከወደዳትና ካፈቀራት ብዙ ነገር ሊያደርጋት ይችላል። ግን እኛ የልጃችንን ስሜትን ብቻም ሳይሆን ያጠፉትንም ነገር መረዳት መቻል አለብን። እባክህ ደሬ እረፍ። አሁን እኔ አንተን የምሰማበትና የምረዳበት
ምንም አቅም የለኝ። ሰተት ብዬ ሂጄ እውነታውን እጠይቀዋለሁ። ከዛ ባለፈ ደግሞ ያሳደጓት ቤተሰቦች ቅሌትና ውርደታቸውን መቀበል አለባቸው ብላ ፎከረች። አረ እባክሽ ተረጋጊ እንዴ! ልጅ ባሳደገ ደግሞ ምንም ማድረግ አይቻልም። ደሬ እኔ እኮ ልጆችን እንዴት አድርጌ እንዳሳደገሁ እያያቸው ነው። እቤት ሰላም አይፈጠር እንጂ ውጭ ላይ እስካሁን የደረጀና የማርታ ልጆች እንዳደረጉ ተብለን ተወቅሰንም ተከሰንም አናቅም። አሁን ላይ ግን አቤጌልን ደግሞ ይሄ የራሳቸው ችግርና ጉዳይ ሊሆን ይችላል፣ አብረው መፍታት አለባቸው። እኛ ከመግባታችን በፊት ችግሩን ቀስ ብለን ማጣራት አለብን ብሎ ተናገረ። ወይ ጉድ! ማርታ ምንም የተዋጠላት ነገር የለም። በጣም ደንግጣለች። ልጄን እንዴት እንደዚህ ሊያደርግ ይችላል? ምንስ ቢሆን ምን? እኔ ለልጄ ማንም እየተነሳ እንዲጫወትባትና እንዲረግጣት አልፈልግም። እንደ አይነት ነገር አይመቸኝም። አሁን በሰለጠንና ሁሉም ባወቀበት ሰዓት እንዴት ሴት ልጅ እጅ ላይ ፊት ላይ እጁን ያነሳል ብላ ማርታ ቃወጠችው። አቶ ደረጀ መለሳልና ይልቁንስ ማርቲ የሰላምን ነገር እምን አደረሽው ብሎ ሲላት፣ እንዴ ምኑን ተሬ ሰራተኛ ይንጣ እምቢ፣ ቤት ተከራይተንልሽ ውጭና እረፊና እዛው ተወልጃለሽ እምቢ፣ በቃ ሁሉንም ነገር እምቢ 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 ብላለች። እና ታዲያ በግድ መንገድ ላይ ውጪ፣ ተመንገድ ላይ ዘርበይ፣ ከቤቴ ላይ ውጪ ማለት አለብኝ እንዴ? ጉድ እኮ ነው። እኔ ምንም ማድረግ የምችለው ነገር የለኝም። ልትረዳኝ እፈልጋለሁ። በተደጋጋሚ ተናገርኩ፣ ሰለቸኝ። አሁን ላይ ግን አርፌ ተቀምጫለሁኝ። የተቀረውን ደግሞ እስኪ አንተ እሺ ካለችህ ማናገር ትችላለህ። የቀን ውለትም ከደረሰ ደግሞ ሁላችንም የምናየው ይሆናል። ለአንቺ ብላኝ እንጂ እኔማ ውሃዬ ካለችልኝ ሁሉም ነገር ቀላል ነው። ብበላም ባልበላም አይደል? በኋላ የቀኑ ሰዓት የደረሰ ጊዜ ማርቲ ድረሽ፣ ማርቲ እንዲህ ነው ማለት በጭራሽ አይቻልም ብላለችው። ችግር የለውም እሷ የመውለጃዋ ሰዓትና ጊዜ በሰላም ይድረስ እንጂ ምንም ነገር አታስቢ ብሎ አላት። እሺ እንደዛ ከሆነ ሁሉም ለበጎ ነው። እንግዲህ ጎደሎ ቀን የምትለዋን ነገር ወይዘሮ ማርታ አሁን ላይ አቤጌል የአቶ ደረጀ ልጅ አትመስልም። አንዲት ሴት በልጅነቷ ከተደፈረች ከወለደች በኋላ ባሏን እንዲህ ነው ብላ ለማለት እጅጉን ትፈራለች። ሁሉንም እውነት እኮ የሰው ላይ ሊያወራ አይችልም። አየህ፣ በህይወት ጉዟችን ላይ ብዙ ጎደሎ ልታጋጠም ትችላለች። እኔ እናንተ ግን ሳንነጋገር ወይንም አውርተንበት ያላለፍነው ነገር አለ እንዴ? ንገረኝ ብላ ስታጨናንቀው፣ አይ አንድ መስሪያ ቤት ጓደኛዬ ሲያወራ ሰምቼ ነው። በይኔ ዛሬ ምሳ ልጋብዝሽና ምሳውን አብረን እየበላን የምናወራበት ይሆናል ብሎ ወሬውን ቀየሰባት። ከዛ እሽ ደስ ይለኛል፣ ግን ምሳ ግብዣው የሚያመለክተው ምንን ነው ብላ ስትለው፣ እንዴ የምን ጥያቄ አበዛሽ? እዛው እየሄድን እየተጫወትን ያለውን ነገር እናወራበታለን አላት። አቶ ናታን ከሰላምዬ ጋር ቁጭ ብለው፣ ሰላምዬ ዳጣን እንግዲህ ማንሽ? ምንድነሽ? አባትሽ ማን ነው? የአቶ ደረጀ ልጅ አይደለሽም እንዴ? ወይስ የሲሳይ ልጅ አይደለሽም እንዴ? እያለ ማጠራራት ጀመረች። ዳጣ በፍጹም ፍንትሽ ብላ ተሳስታ የተፈጠረውን ነገር መናገር አልፈለገችም። ግን ናታንን እጅጉን ተቀይመዋለይ። አንተ በጣም ከባድና አደገኛ ሰው ነህ። እንዴት ሚስጥርህን ልትጠብቅ አትችልም? እኔ የነገርኩት ለማንም እንተዋራ እኮ አይደለም። ምን አይነት ብልግና ነው ብላ ተቆጣች። ሰላምም ዳጣን የምትፈልገውን ነገር በሙሉ ከጠየቀቻት በኋላ በፍጹም መናገር አልፈለገችም። እኔ የድሬዳዋ ልጅ የጋሽ ደረጀ ጓደኛ የሲሳይ ልጅ ነኝ፣ ገባሽ? ስለዚህ ሌላ ነገር ባጠይቄ ደስ ይለኛል ሰላምዬ አለችና ከዛ ቦታ ላይ ተነስታ ወታ ሄደች ማለት ነው። ዳጣ በሚገርም ሁኔታ እጅጉን መቋቋም ሲያቅታት እረፊ፣ ብዙ ነገር አትፈታተኒኝ እያለች ዳጣና አቤጌል
ቁጭ ብለው መጨቃጨቅ ጀመሩ። በመጨረሻ ላይ የአቢጌል ፍቅረኛ ፈንክቷትና ደብድቧት ከመጣች በኋላ ወደ ቤት ውሃና ዳጣ በጣም ደነገጡና ኤቢዬ ምን ሆነሽ ነው? አባዬ መቶሽ ነው እንዴ? እህቴ ምን ሆነሽ ነው? እያለች ውሃ ተጨንቃ መጠየቅ ጀመረች። አቢጌልም ዳጣ አንቺ ነሽ አይደል? እሱን አስቀጥረሽ ስንት ብር ከፍለሽው ነው እኔን ለማስቀጥቀጥና ለማስደብደብ? ማን? አርጆ። በፍጹም እኔ ይህን ነገር አላደረኩም። እንዴት እህቴን አስደበድባለሁ? ኤቢ ምን እየሆንሽ ነው? ዳጣም ደግሞ አርጆ እህቶች አጠገብ አትድረስ ብዬ በተደጋጋሚ ተናግሬ ነበር። አሁን ላይ ግን ከባድ ችግር ልፈጥርብኝ ነው ብላ አለበት ሰፈር ከምጥንና ከውሃ እንዲሁም ደግሞ ራሷ ዳጣ አብረው ሄዱ። ናታንን እንደውም ናታን አንተ በጣም የማትረባ ሰው ነህ፣ እንዴት እህትህ ጥቃት ደርሶባት ዝም ትላለህ? ብላ ስትለው እንዴ ዳጣ እኔ የተፈጠረውን ነገር ሰው ሆን ብዬ መቅጠምም መጣላትም አልፈልግም። ወንድማዊ ገዛ ካስፈለጋት ግን ከጎኗ ነኝ። አቤጌል መቼም ፍቅረኛ አይደለችም እያለ ነገራት። በመጨረሻ በጣም ቆንጆ ነሽ፣ ታምሪያለሽ እያለ ወደ እሷ ተጠግቶ እንዴት የነገርኩህን ምስጢር ለሰላምዬ ትናገራለህ ብላ ስትቀውጠው አቤጌል ተደብቃ ናታንንና ዳጣን እየሰማቻቸው ነበር። ከዛ በድንገት ሄደችና ናታን እረፍ፣ ፍቅር ሲያጫውተውም እረፍ፣ ዛፓ መጣ አለችና በሉ ደህና ደሩ ብላ አቢጌልና ናታንን ትታቸው ሄደች። ናታንም ተነስቶ ወደ መኝታ ክፍሉ ገባና ቁጭ ሲል ወደ አልጋው ላይ ተከትለው ሄደች። ቆይ አንተ ከዳጣ ጋር ያለ ቅርርብ ምንድን ነው? ደግሞ ፍቅር እያጫወታችሁ ነው። ሁሉንም ሰምቻለሁ። ለሰላም የተናገራችሁት ሚስጥር ምንድን ነው? ቆይ እኔን እዚህ ቤት ሁላችሁም ያገለላችሁ ለምንድን ነው? እውነታውን ተናገር ብላ ስትለው አልናገርም፣ የሰማሁትም ያየሁትም ምንም ነገር የለም። ዳጣም ስለ ሰላምም ያወራ ነው ሚስጥር የለም። በቃ ምን ልትሆኝ ነው? እንደውም ስለ ደበደበሽና ስለ ፈነከተሽ ልጅ እያወራች ነበረ። አንቺ ቆይ እሱ ምን አድርጎ ነው የደበደበሽ? ስማ በህይወት እያለሁኝ ከዳጣ ጋር አይደለም ፍቅር መጀመር ጓደኛ ሁናችሁ እንድትቀጥሉ አልፈልግም። አይ የምትል ከሆነ ፈጣሪ ምስክሬ ነው ምልህ እሷን እደፋታለሁኝ ብላ ተናገረች። ቆይ አንቺ ልጅ ከእሷ ላይ ጋር ችግርሽ ምንድን ነው? አሁን ደግሞ እሷ ምን አደረገች? ምንም ያደረገችው ነገር የለም። ግን አንቺ ሆን ብለሽ እጅጉን ሲበዛ ነገር ትፈልጊያለሽ። ኤቢ የመጨረሻ ማስጠንቀቂያ ልስጥሽ። እኔ ያንቺ ነገር በጣም መረር ስልችት ነው ያለኝ። ሌላ ችግር ከመፍጠርሽ በፊት አርፈሽ ተቀመጪ። አይ የምትይ ከሆነ እኔ ሁሉንም ነገር ላባዬ ነው የምናገረው። ተናገርክ አልተናገርክ ይሄ እኮ ቤት የአባትና የእናቴ ቤት ነው። እንደፈለግኩ ለሆንበት እኔ እንጂ አንተ እኔ ክፍል ለመጣሽ እዛ ክፍል ለምን ሄድሽ ብለህ ልታሳቅቀኝም ሆነ ልትጠይቀኝም አትችልም ብላ ወረደችበት ማለት ነው። ዳጣ እንግዲህ እጅጉን በጣም ከናታን ጋር ያላት ቅርርብ እየበረታ ሄዷል። አሁን አቶ ደረጀና ማርታ እኩል ሆነዋል። አቤጌል የደረጀ ልጅ አይደለችም። ዳጣ የማርታ ልጅ አይደለችም። ማርታ ከአቶ ደረጀ ትልቅ ምስጢርና ትልቅ እውነት እንደደበቀችው ያሳያል። ይህንንም ደግሞ በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።